ጤና ይስጥልኝ ወደ ቻናል ተከታታዮች እንዴት አላችሁ? ግርማ አራጋው ነኝ። ለዛሬ ይዤላችሁ የመጣሁት ስለ ባች ፋይል ነው። ባች ፋይል ይህ ከጀርባ የምትመለከቱትን አይነት ስራ እንዲሰራ የምናደርግበት ነው። ኤክስቴንሽኑ .bat ሲሆን የተለያዩ አይነት ስራዎችን በቀላሉ እንድትሰሩበት ማድረግ ትችላላችሁ። ለምሳሌ ይህ ከጀርባ የምትመለከቷቸው ቁጥሮች የሚሽከረከሩት ወይም ደግሞ ሮቴት እያደረጉ ያሉት ይህን ባች ፋይልን ተጠቅመን ነው። ከዚህ በተጨማሪም ባች ፋይልን ተጠቅማችሁ ብዙ ስራዎችን መስራት ትችላላችሁ። ለምሳሌ ለመጥቀስ ያክል ኔትወርካችሁን የሚያስቸግራችሁ ከሆነ ወይም ደግሞ በሚያስቸግራችሁ ሰዓት አንድ ጊዜ ካዘጋጃችሁ በኋላ ደብል ክሊክ ብቻ በማድረግ የኔትወርካችሁን ሴቲንግ ሪሴት በማድረግ እንዲስተካከል ማድረግ ትችላላችሁ። ለወደፊት ቪዲዮ እሰራላችኋለሁ እንዴት እንደሚሰራ። ሪሳይክል ቢን ውስጥ ያሉ ፋይሎች ካሉ ክሊር ማድረግ ትችላላችሁ። ኮምፒውተራችሁን ዳርክ ሞድ፣ ዋይት ሞድ፣ ብዙ አይነት ሴቲንጎችን ኮምፒውተራችን ላይ ያሉ ሴቲንጎችን እዚህ ባች ፋይል ላይ ራይት በማድረግ በማዘጋጀት ደብል ክሊክ ብቻ በማድረግ ስራ እንዲሰራ ወይም ደግሞ የምትፈልጉትን አክሽን እንዲተገብር የምታደርጉበት ነው። ይህ ዛሬ የምንመለከተው ከጀርባ ያለውን ቴክስት ፊልሞች ላይ ወይም ደግሞ የተለያየ ቦታ ላይ ልትመለከቱ ትችላላችሁ። ራንደም ቴክስት ዝም ብሎ ጀነሬት እንዲያደርግ ነው ያደረግነው። ስለዚህ ይህ እንዴት እንደሚሰራ አብረን እንመለከታለን። በመጀመሪያ ምንድን ነው የምናደርገው? ከኮምፒውተራችሁ ላይ ኖትፓዳችሁን ትከፍታላችሁ። ኖትፓድ ከከፈታችሁ በኋላ መጀመሪያ የምትጽፉት ይህ ከጀርባ የምትመለከቱትን ግሪን የሆነውን ጽሁፍ ለመጻፍ የምትፈልጉ ከሆነ ከለር ብላችሁ ትጽፋላችሁ። ኖትፓዳችሁ ላይ ከለር እንደዚህ አድርጋችሁ ከጻፋችሁ ከጀርባ ያለው ቴክስት በአረንጓዴ እንዲሆንላችሁ ወይም ደግሞ ግሪን እንዲሆንላችሁ ማድረግ ትችላላችሁ ማለት ነው። ከዛ ይህ የምትጽፉት ኮማንድ ደግሞ ሮቴት በሚያደርግበት ሰዓት ላይ እንዳይታይ የምታደርጉበት ደግሞ ኢኮ ኦፍ ብላችሁ እንደዚህ ከጻፋችሁ ከጀርባ ያለው ጽሁፉ አይታይም። ራንደም ነምበሩ ብቻ ነው የሚታየው እንጂ ይሄ አሁን የምጽፈው ስክሪፕት እንዳይታይ ያደርግልናል ማለት ነው። ከዛ ደጋግመው እንዲመጣላችሁ ደግሞ ሌብል ማድረግ ይጠበቅባችኋል። ስም ማዘጋጀት ይኖርባችኋል። ልክ እንደዚህ ሉፕ እንለውና እያንዳንዱ መስመር ሉፕ እንዲያደርግ ወይም ደግሞ እንዲሽከረከር የምታደርጉበትን ሌብል እናዘጋጃለን ማለት ነው። ሉፕ የሚል አንድ ሌብል አዘጋጁ። ከዚህ በኋላ ከጀርባ ጀነሬት እንዲያደርግልን ኢኮ ማለት ዲስፕላይ እንዲሆን የሚያደርገው ነው። አውትፑት እንዲመጣላችሁ የምታደርጉት ኢኮ ነው። ኢኮ ካላችሁ በኋላ ፐርሰንት ታደርጉና ራንደም ትላላችሁ። አሁንም ፐርሰንት ታደርጋላችሁ። እንደዚህ በምታደርጉ ሰዓት ላይ ራንደም ቴክስት ጀነሬት ያደርግላችኋል። አሁን እዚህ ጋር ብዙ ናቸው የምትመለከቷቸው። የመጀመሪያው አንዷ ኮለማን ብቻ እንዲመጣ ካደረጋችሁ ራንደም ፐርሰንት ብታደርጉት የመጀመሪያዋ ብቻ ይመጣል። ቼክ እናድርገው። በመጀመሪያዋ ላይ ብቻ ነው። ከዚህ በኋላ እንደምናደርገው እንዲደጋግምላችሁ አሁን የሰራ ነው የአንድ መስመር ስራ ነው። ሮቴት እንዲያደርግላችሁ ምን ታደርጋላችሁ? ጎቱ ብላችሁ እንደገና ወደ መጀመሪያው እዚህ ሉፕ ብለን ያዘጋጀናት ሌብል ጋር እንዲመለስ ማድረግ ይኖርብናል። ጎቱ ሉፕ ብላችሁ ታይፕ ታደርጋላችሁ ማለት ነው። ከዚህ በኋላ ምንድነው የምናደርገው? ይሄንን ሴቭ ማድረግ ይጠበቅብኛል። ሴቭ በማደርግበት ሰዓት ላይ ፋይል ሴቭ ካደረጋችሁ በኋላ ዴስክቶፕ ላይ አድርገው ለምሳሌ ከዛ ግሮ ኮምፒውተር ዶት ፋይሉን ባት ፋይሎችን ይሄ ባች ፋይሎችን የምታዘጋጇቸው ኤክስቴንሽኑ ዶት ባት በማድረግ ነው። ከዛ ኦል ፋይልስ ታደርጋላችሁ ማለት ነው። ይህን ስም ሰጠሁት። ከዛ ኦል ፋይልስ አልኩኝ። ከዛ ሴቭ ሳደርግ ከዴስክቶፕ ላይ ሴቭ ሆኖልኛል። አሁን ይሄ ከጀርባ የሚሮጠውን ላጥፋውና ዴስክቶፕ ላይ ግሩም ኮምፒውተር ዶት ባት የሚል አለ ማለት ነው። ይህንን ደብል ክሊክ ስታደርጉ ከፍትላችኋል። ኖትፓዳችሁ እቺ ኮማንዳቸው ሲኤምዲ ላይ ቅድም እንደነገርኳችሁ እንደዚህ አንድ ኮለማን ብቻ ይዞ እንዲሮጥ አደረግነው ማለት ነው። አንድ ኮለማን ብቻ ይዞ እንዲሮጥ አደረግነው ማለት ነው። ብዙ ኮለማን እንዲኖረው ወይም ደግሞ ብዙ ዳታ እንዲኖረው ከፈለጋችሁ ይህን ራንደም የሚለውን መደጋገም ነው የሚጠበቅባችሁ። በመካከላቸው ስፔስ እንዲኖር ከፈለጋችሁ እንደዚህ ስፔስ አድርጋችሁ እንደዚህ ስፔስ ማድረግ ትችላላችሁ በእንትኖቹ መካከል። አሁን 1 2 3 4 5 ኮለመኖች እንዲሮጡ አደረግናቸው ማለት ነው። በዛ ማድረግ ከፈለግን እንደቀደሙ እንደዚህ በዛ ስናደርገው እንደዚህ ብዙ ይሆናል ማለት ነው። ይህን እየቀነስን ሴቭ አድርገው አሁን ቀንሻለሁ። እንደዚህ ይሆንላችኋል ማለት ነው። መጠን እየጨመራችሁ ሄዳችሁ ቁጥር ቴክስቱ ራንደም ቴክስቱ እየበዛ ይሄዳል ማለት ነው።
እንደዚህ እንደምትመለከቱት ራንደም ቴክስቶች ከጀርባ በዚህ አይነት መልኩ ጀነሬት ማድረግ ትችላላችሁ። ለዛሬ ያዘጋጀሁላችሁ ነበር። አብራችሁን ስለነበራችሁ አመሰግናለሁ። መልካም ጊዜ ይሁንላችሁ።